ያደረገችው ሕፃን ደግሞ አሁንም የፈጣሪን ድንቅ ስራ ማሳያ ነው። ፈጣሪ ምንም የሚሳነው ነገር የለም። የተለያዩ ተአምራትን ማድረግ እንደሚችል ይታወቃልና ከሱ ጋር ማን ይገዳደራል የሚሉ ሰዎችም እየተሰሙ ነው። የዚህ ዘገባ ባለቤት ዋልተ ንጉስ ዘሸገር ነው። አሁንም ማተብ ያደረገች ሕፃን ተወለደች ይላል በዘገባው። ይህ የተከሰተው በምስራቅ ጎጃም ዞን ደባይ ጥላት ወረዳ ደብረ ኢየሱስ ቀበሌ ከተማ ውስጥ ነው። ወደ ቦታው አቅንተን ከወላጇ አንደበት ያገኘነውን ሁነት እናካፍላችሁ ይላል ዋልተ ንጉስ። ስሟ ጎጃም አበበ ይባላል። ተወልዳ ያደገችው አሁን በምትኖርበት ደብረ ኢየሱስ ቀበሌ ጥንታዊ ከሆነው የደብረ ኢየሱስ ቤተክርስቲያን በ100 ሜትር ርቀት ላይ ነው። ህይወቷን የምትመራው ሻይ ቤት በመስራት ሲሆን 3 ልጆችና የ65 ዓመት የእድሜ ባለጸጋ እናቷን ታስተዳድራለች። ሌላ ምንም አይነት የገቢ ምንጭ የላትም። ከ1 ዓመት ከ8 ወር በፊት አብሮ አደግ ጓደኛዋ በመብራት ምክንያት ህይወቷን አጥታለች። ምንም እንኳን የጓደኛዋን ህይወት ባታተርፍም በዛን ወቅት እሷን ለማዳን ስትል ባደረገችው ከፍተኛ እርምጃ ጉዳት ደርሶባት ለ1 ዓመት ያህል የአልጋ ቁራኛ ሆና በቅርቡ ነው ካልጋ የተነሳችው። እግዚአብሔር ህይወቴን ያተረፈው ይህን ሊያሳየኝ ነው ትላለች። ደካማ ኑሯችንን ለማቃናት ጠንክሬ መስራት አለብኝ ብዬ ባሰብኩበት ሰዓት ነው ይሄ ነገር የተከሰተው። ለመውለድ ፍላጎት አልነበረኝም። በኪራይ ቤት እየኖርኩ ሻይ ቤት ሰርቼ ወለድኳቸውን ለማሳደግና ደካማ እናቴን ለመጦር አቅም ባነሰኝና ባልቻልኩበት ሰዓት ነፍሰ ጡር መሆኔን ሳውቅ በጣም ነበር ያዘንኩት ትላለች። ወደ ኋላ ተመልሳ የነበረውን ነገር ስታስታውስ በጥንቃቄ ጉድለት ምክንያት የተፈጠረው ነገር ስላስከፋኝ በተደጋጋሚ ራሴን የማጥፋት ሙከራ አድርጌ ነበር። ነገር ግን እናቴና ጎረቤቶቼ ከጥፋት አድነውኛል። ለእናቴ አንድ ልጇ ስለሆንኩ እኔ ተቀምጬ አንቺ ለምን ሞትን ታስቢያለሽ? እኔንና ልጆችሽን ለማን ትተሽ ነው ራስሽን የምታጠፊ? እባክሽ ተይ ልጄ ብላ አለቀሰችብኝ ስትል የእናቷንም ተማጽኖ ታስታውሳለች። በጎረቤትና በሽማግሌ እናቴ አስመከረችኝ። እኔም ራሴን አረጋግቼ ቀኑ እየገፋ ሲመጣ የጤና ክትትል ማድረግ እንዳለብኝ ወስኜ አልፎ አልፎ እየሄድኩ ክትትል አደርግ ነበር። ምንም አይነት የጤና ችግር ሳያጋጥመኝ ቀኑ ደርሶ ሚያዝያ 18 ቀን 2012 ዓመተ ምህረት ሌሊት 8 ሰዓት በአንገቷ ማተብ ያደረገች ሴት ልጅ በመኖሪያ ቤቴ በሰላም ተገላገልኩ ትላለች ባለታሪኳ ጎጄ። በራሴ ላይ ለመውሰድ ያሰብኩት ራሴን የማጥፋት እርምጃ ዛሬ ላይ ሳስበው ይጸጽተኛል። አድራጎቴ ስህተት ነበር። እግዚአብሔር ከዛ ሁሉ ፈተና አሳልፎና ጠብቆ ይህን አሳየኝ። የተፈጠረው ነገር አዲስ ስለሆነብኝ ለሰዎች ለመናገር አልደፈርኩም ነበር። ግን ቀስ በቀስ ሕፃኗን ለማየት የመጡ ሰዎች አይተዋት ለሕዝብ ተሰማ። እግዚአብሔር ይመስገን አሁን ላይ እኔም ልጄም ጤንነታችን ጥሩ ነው ስትል የነበረውን ክስተት ለጋዜጠኛ ዋልተ ንጉስ ገልጻለች። የእግዚአብሔር ስራ ድንቅ ነው። እግዚአብሔር በተለያየ መንገድ የሰውን ልጅ ያስተምራል ሲልም ዘገባውን ዋልተ ንጉስ ያጠናቅቃል። እውነት ነው። የእግዚአብሔር ስራ ድንቅ ነው። ድንቅነቱን በተለያየ መንገድ ሊገልጽ ይችላል።